ይሄ ዌብሳይት አሁን ላይ ብዙ ሰዎች ብዙ ገንዘብ እየሰሩበት ይገኛሉ። አጠቃቀሙም በጣም ቀላል ነው። ብዙዎች በወር 20 ሺህ፣ 30 ሺህ፣ 40፣ 50 ሺህ እየሰሩበት ይገኛሉ። በዚህ ዌብሳይት የቡና ዶት ኮም ይባላል። ይህ ዌብሳይት እዚህ ዌብሳይት ላይ የቲክቶክ አካውንት፣ የዩቲዩብ አካውንት፣ ሌላም የሶሻል ሚዲያ አካውንት፣ ዲጂታል መጽሐፍቶችን መሸጥ መግዛት ትችላላችሁ። ያ ብቻ አይደለም፣ እጃችሁ ላይ ያለውን የትኛውንም ነገር ለመሸጥ ብትፈልጉ ለመሸጥ ለመግዛት አሁን አብዛኛውን ጊዜ ኦንላይን ላይ የሆነ ነገር አለን ብላችሁ ስታስተዋውቁ ቲክታክ ላይ ሊሆን ይችላል፣ ሌላም ሶሻል ሚዲያ ላይ ስታስተዋውቁ የመጀመሪያ ቻሌንጅ የሚሆነው ሰዎች አያምኗችሁ። ያንን ያስተዋወቃችሁትን ነገር ለመሸጥ ስትሞክሩ ወይ ደግሞ እናንተም ከሌላ ሰው ለመግዛት ስትሞክሩ የመተማመን ነገር ጥያቄ ይፈጥርና በዚህ ምክንያት ብቻ አሪፍ ገንዘብ ማግኘት እየቻላችሁ አታገኙ። ይሄ የቡና ግን በቬሪፊኬሽን በናሽናል አይዲ የሚሰራ ነው። በሻጭ እና በገዢ መካከል ደግሞ መካከለኛው ነው የሚገባ ነው። እዚህ ዌብሳይት ላይ ለመስራት በመጀመሪያ ወደ ዌብሳይቱ እንገባና አካውንት እንከፍታለን። ዌብሳይቱን ለማግኘት የቡና ዶት ኮም ብላችሁ ሰርች ስታደርጉ ልክ እንደዚህ ያመጣላችኋል። ክሊክ አድርጋችሁ ስትገቡ ልክ እንደዚህ ያመጣላችኋል። ከፈለጋችሁ ሊንኩን ደግሞ ዲስክሪፕሽን ላይ አስቀምጬላችኋለሁ በዚህ ቪዲዮ። በሊንኩ ስትገቡ ልክ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ከላይ አንዳንድ ዌብሳይቱ ሪኮመንድ የሚያደርጋቸው የሚሸጡ ነገሮች አሉ። ለምሳሌ እዚህ ጋር ከላይ ጊዜህን አስመልስ ምናምን የሚሉ መጽሐፍቶችን ከላይ ይኸው እያሳየን ነው፣ ዋጋቸውንም ጭምር። እዚህ እንደምታዩት 599 ብር ይላል፣ 399፣ 599። ይሄ እነዚህ መግዛት ብንፈልግ ተመናቸው ነው። በኋላ ላይ እንዴት መግዛት መሸጥ እንደምንችል እናያለን። አሁን ግን አካውንት እንዴት እንደምንከፍት እንይ። አካውንት ለመክፈት እዚህ ጋር ስታርት ናው የምትለዋን እነካለን። እሱን ስንነካ ልክ እንደዚህ ሳይን ኢን የምናደርግበትን ኢንተርፌስ ያመጣልናል። እኛ ደግሞ አሁን ሳይን ኢን ሳይሆን ሳይን አፕ ነው የምናደርገው፣ ወይም ሎጊን ሳይሆን ለመመዝገብ ነው የመጣ ነው። እዚህ ጋር ከፈለጋችሁ ሳይን ኢን ዊዝ ጉግል ብላችሁ መግባት ትችላላችሁ። ግን ደግሞ የዛኔ ዩዘር ኔም ራሱ ነው የሚሰጣችሁ። ወደ ታች ተወርዱና እዚህ ጋር ሳይን አፕ ሂር የሚለውን ትነካላችሁ። ሳይን አፕ ሂር ብላችሁ ስትገቡ እዚህ ጋር አካውንት ለመክፈት የመጀመሪያው ስቴፕ አለ። እሱም ዩዘር ኔም ማስገባት ነው። ዩዘር ኔም ያው መለያ ስማችሁን ማለት ነው። እዛ ዌብሳይት ላይ መለያ የሚሆናችሁን ስም ዩኒክ ኔም እዚህ ጋር ታስገባላችሁ። ለምሳሌ እኔ ቴክኖሎጂ ኢትዮጵያ ልበል። ከዛ ኮንቲኒው እንላለን። ሁለተኛው ስቴፕ ላይ ኢሜይል እና ፓስዋርድ እንድናስገባ ይጠይቀናል። ኢሜይላችንን እናስገባለን። ፓስዋርድ ደግሞ ስትሮንግ የሆነ ፓስዋርድ ክሬት አድርገን እናስገባለን፣ አዲስ ፓስዋርድ ማለት ነው። እሱን አስገብተን ስንጨርስ ሴንድ ቬሪፊኬሽን ኮድ የሚለውን ይህንን ከስር ያለውን እነካለን። ወደ ኢሜይላችን ቬሪፊኬሽን ኮድ ይላካል። ወደ ጂሜል አፓችሁ ስትገቡ ምናልባት ከላይ ላይ ያመጣ ይችላል። ስለዚህ በዚህ ትገቡና እዚህ ስፓም ውስጥ ትፈልጉታላችሁ። ያንን ኮድ እዚህ ጋር እናስገባለን። ኮድ ያልገባላችሁ ሰዎች ካላችሁ ደግሞ ይሄ ከስር ያለው ታይመር እስኪያልቅ ጠብቃችሁ እቺን ሪሴንድ የምትለዋን ትነካላችሁ። ከዛ ኮዱ ሲገባ እዚህ ጋር ጽፋችሁ ከታች ቬሪፋይ ኤንድ ኮንቲኒው የሚለውን ትነካላችሁ። እዚህ ጋር እናንተ ከገባችሁ በኋላ በዚህ አካውንት ምንድነው ማድረግ የምትፈልጉት? ኦንላይን ፈንድሬዚንግ አለ፣ ሰፖርት ኦር ቲፕስ አለ፣ መንዝሊ ሜምበርሺፕ ኢንካም አለ፣ ሴል ፕሮዳክትስ እንደዚህ መሸጥ፣ ፊዚካል ፕሮዳክትም ሆነ ኢ ፕሮዳክቶችን መሸጥ ሊሆን ይችላል። እነዚህ ነገሮች ከነዚህ ነገሮች መካከል ለእናንተ የሚሆናችሁን ያስባችሁትን ሴሌክት ታደርጋላችሁ። ካልሆነም በኋላ ላይም ማስተካከል የምትችሉት ነው። የግድ አሁን መወሰን ያለባችሁ ነገር አይደለም። ከመረጣችሁ በኋላ ኮንቲኒው ትላላችሁ። ኮንቲኒው ስትሉ ደግሞ እዚህ ጋር ስም እንድታስገቡ ይጠይቃችኋል። ስማችሁን ካስገባችሁ በኋላ ፊኒሽ ኤንድ ክሬት ፔጅ የሚለውን ይህን ከስር ያለውን ትነካላችሁ። ባዮም ካስፈለጋችሁ ዲስክሪፕሽን የተወሰነች ነገር እዚህ ጋር ማስቀመጥ ትችላላችሁ። ከ500 ካራክተር ያልበለጠ ማለት ነው። ስትጨርሱ ልክ እንደዚህ ዌልካም ብሎ ያመጣችኋል። እዚህ ከስር እንደምትመለከቱት ወደ እናንተ ፕሮፋይል የሚያመራ ሊንክ ይሰጣችኋል። የቡና ዶት ኮም ብሎ ቅድም ያስገባችሁት ዩዘር ኔም ማለት ነው። እሱን ይሰጣችኋል። ይህንን ኮፒ አድርጋችሁ በየሶሻል ሚዲያችሁ ወይ የሆነ ቦታ ላይ ፖስት እያደረጋችሁ ሰዎችን ወደ እናንተ ፕሮፋይል የሚያመራ ሊንክ ነው ፖስት ማድረግ ትችላላችሁ። ስለዚህ አሁን አካውንት ከፍተን ጨረስን ማለት ነው። አሁን እስኪ ወደ ውስጥ ገብተን ያሉትን ነገሮች ሃይላይት እናያለን። እንደገና ደግሞ አካውንታችን ቬሪፋይ መደረግ ስላለበትም በናሽናል አይዲ ቬሪፋይ እናደርጋለን። እናንተ በፓስፖርትም በድራይቨር ላይሰንስም ቬሪፋይ ማድረግ
ትችላላችሁ። ወደ ዳሽቦርድ ነው አሁን መሄድ ያለብን። ስለዚህ ጎቱ ዳሽቦርድ የሚለውን እነካለን። ዳሽቦርድ ላይ ስትገቡ ይሄው ሃይ ብሎ ስማችሁን ከላይ ያስቀምጥና ከስር ደግሞ ያው ኤርኒንግስ የሰራችሁት ገንዘብ የሚቀመጥበት ቦታ ነው። እኛ አዲስ እየገባን ስለሆነ ነው 0 ብር የሚለው። ይሄ ዳሽቦርዱ ነው። አሁን ምን እናደርጋለን? አካውንታችንን ቬሪፋይ ማድረግ ስላለብን አካውንታችንን ቬሪፋይ እናደርጋለን። እንደዛ ለማድረግ እዚህ በግራ በኩል ሴቲንግስ ውስጥ ከላይ ያለው KYC አለ። እሱን ስንነካ ልክ እንደዚህ አካውንት ቬሪፊኬሽን ብሎ ያመጣልናል። ፐርሰናል ዲቴልስ ላይ ስማችንን እናስገባለን። ከላይ ፉል ኔም፣ እዚህ ጋር የምናስገባው ስም ናሽናል አይዲያችን ላይ ወይ ፓስፖርታችን ላይ ወይም ደግሞ ድራይቨርስ ላይሰንስ ላይ ያለውን ትክክለኛውን ስም ነው እዚህ ጋር የምናስገባው። ከዛ በቀኝ በኩል ደግሞ የአይዲ ታይፕ እንመርጣለን። የኔ ለምሳሌ ናሽናል አይዲ ስለሆነ ናሽናል አይዲ ላይ ያደርጋለሁ። ከዛ በመቀጠል ኢሜል አድሬሳችንን እናስገባለን። ፎን ነምበር፣ በመቀጠል ስልክ ቁጥር እናስገባለን። ከዛ ከስር ደግሞ ዶክመንቶችን እየጠየቀን ነው። ይሄ ቀላል ነገር ነው፣ ምንም ውስብስብ ነገር የለውም። ሰልፊ ዊዝ አይዲ ይላል። እዚህ ጋር አይዲ ካርዳችሁን ይዛችሁ ሰልፊ ትነሱና ፎቶውን ታስገባላችሁ። እዚህ ጋር አይዲ ፍሮንት ቪው ላይ ደግሞ የአይዲያችሁን የፊት ለፊት በኩል ፎቶ አንስታችሁ እዚህ ጋር ታስገባላችሁ። አይዲ ባክ ቪው ላይ ደግሞ የአይዲያችሁን ጀርባ በኩል ፎቶ አንስታችሁ ታስገባላችሁ። ግን ደግሞ እዚህ ጋር ከላይ ማክስ 2 ሜጋባይት ፔር ኢሜጅ የሚል አለ። እዚህ ጋር የምታስገቡት ፎቶ ሳይዙ ከ2 ሜጋባይት መብለጥ የለበትም። እሱን ካስገባን በኋላ እዚህ ጋር ሰሚት አፕሊኬሽን የምትለዋን እነካለን። ሰሚት ስንል እዚህ ጋር አሁንም የተወሰነ ዲቴል እንድንሞላ ይጠይቀናል። አካውንት ኔም አለ። አካውንት ኔም አሁን የኔ ቴክኖሎጂ ኢትዮጵያ ነው የሚለው፣ ለሱ ችግር የለውም። ግን አካውንት ሆልደር ፉል ኔም የሚለው ከቅድሙ ከአይዲ ጋር ተመሳሳይ መሆን አለበት። ሞባይል ኔምበር ደግሞ የምትጠቀሙት ስልክ ቁጥር፣ ምናልባት ቴሌብር ምናምንም ለፔመንት ስለምትጠቀሙ እሱን ስልክ ቁጥር ብታስገቡት የተሻለ ነው። እዚህ ጋር ደግሞ እናንተን ሊገልጽ የሚችለውን ነገር ከዚህ መካከል ትመርጣላችሁ። አባውት ላይም የተወሰነ ስለራሳችሁ አሁን እዚህ ጋር ስለምትሰሩት ስራ መጻፍ ትችላላችሁ። ሪጅን፣ ክልል፣ አሁን ያላችሁበትን ክልል ከዚህ መካከል ትመርጣላችሁ። ሎኬሽን ማስገባት ከፈለጋችሁ እዚህ ጋር ሎኬሽን ታስገባላችሁ። ከዛ ቴሌግራም ዩዘር ኔም እያለን ነው። ዶንት አድ የአት ምልክት ሳታስገቡ ዩዘር ኔማችሁን ታስገባላችሁ እዚህ ጋር። እዚህ በግራ በኩል ደግሞ ፕሮፋይል ፒክቸር መቀየር ከፈለጋችሁ ቹዝ ፋይል የምትለዋን ነክታችሁ ለፕሮፋይል ለማድረግ የምትፈልጉትን ፎቶ ትመርጣላችሁ። እኔ ለምሳሌ ይሄኛውን ፎቶ መረጥኩ። ከዛ ስንጨርስ እዚህ ጋር ሴቭ ቼንጅስ እንላለን። ይሄው አፕዴት አደረገ ኢንፎርሜሽኑን፣ ግን ደግሞ ፕሮፋይል ፒክቸሬን አልቀየረም። ቅድም ፕሮፋይል ፒክቸር ሳስገባ የተሳሳትኩት ነገር ምንድን ነው? ፋይሉን ልክ እንደዚህ ከመረጥኩ በኋላ እዚህ ጋር ቼንጅ ፒክቸር ማለት ነበረብኝ። ይኸው ቼንጅ ፒክቸር ስለው ቀየረው። ከዛ መጥቼ ተመልሼ ሴቭ ቼንጅ ስላለው ይኸው ልክ እንደዚህ ሁሉንም ነገር እኔ እንደፈለግኩት አደረገ ማለት ነው። እዚህ ጋር ካሉት ነገሮች መካከል የተወሰኑትን ብናይ ሾፕ የሚል አለ። ሾፕ በሚለው ስትገቡ ኦርደር ካለ የምታዩበት ነው፣ ትዕዛዝ ካለ ማለት ነው። ሊስቲንግ ላይ ደግሞ እናንተ ለመሸጥ የፈለጋችሁትን ፊዚካል ነገር ከሆነ ማለትም ልብስ፣ ጫማ ወይም ደግሞ እንደዚህ የሚዳሰሱ ነገሮች ከሆኑ፣ ዲጂታል ነገሮች ከሆኑ፣ ኦንላይን ላይ የሚሸጡ አይነት ነገሮች ከሆኑ፣ ቡኮችን መጽሐፍትም ከሆኑ እዚህ ጋር አድ የምታደርጉበት ቦታ ነው። እንዴት አድ እንደምናደርግ፣ እንዴት እንደምንሸጥ፣ እንዴት ኦርደር እንደምንቀበል በቀጣይ በአንድ ቪዲዮ ራሱን በቻለ በሰፊ እናያለን። የሶሻል ሚዲያ አካውንቶችን መሸጥ ከፈለጋችሁ ዩቲዩብ፣ ኢንስታግራም፣ ቲክታክ ወይም ቴሌግራም ቻናል ነገሮችን መሸጥ ከፈለጋችሁ እዚህ አካውንት ሴል በሚለው ትገባላችሁ። እዚህ ማይ ሊስቲንግስ ላይ ትገቡና የቻናላችሁን ኢንፎርሜሽን ይጠይቃችኋል። ፕላትፎርሙ ምንድን ነው? ዩቲዩብ ነው? ቲክታክ ነው? ፌስቡክ፣ ኢንስታግራም፣ ቴሌግራም ከነዚህ መካከል ትመርጣላችሁ። ካታጎሪው ደግሞ በምን ዙሪያ ነው የሚሰራው? ቴክ ነክ ነገር ነው? ፋሽን ነው? ፉድ ነው? ኔቸር ነው? የቻናላችሁን ካታጎሪ እዚህ ጋር ታስገባላችሁ። ከዛ የቻናሉን ስም እዚህ ጋር፣ የቻናላችሁን ደግሞ ፐብሊክ ሊንክ እዚህ ጋር ታስገባላችሁ። የሰብስክራይበር ብዛት፣ በየወሩ አካውንቱ ሞኒታይዝድ ሆኖ ከሆነ የሚሰራው ብር፣ ቴሌግራም ቻናሎች ደግሞ አይታችሁ ከሆነ የሆነ ሊሚት ስላለው ዊዝድሮው ለማድረግ በአድስ የተሰራ ቻናሉ ላይ የሚቀመጥ ብር ይኖራልና
እሱ ብር ካለውም እዚህ ጋር ታስገባላችሁ። በስንት መሸጥ እንደፈለጋችሁ ደግሞ እዚህ ጋር አስኪንግ ፕራይስ በሚለው ታስገባላችሁ። ሞኔታይዜሽን ጀምሯል አልጀመረም የሚለውን እዚህ ጋር ታስገባላችሁ። እዚህ ጋር ስለ ቻናላችሁ ዲስክሪፕሽን፣ ለቻናላችሁ ከቨር የሚሆን ፎቶ እዚህ ጋር። ከዛ ቻናሉ ደግሞ የእናንተ እንደሆነ ቬሪፋይ የምታደርጉበትን አንድ ሜተድ ደግሞ እዚህ ጋር ይሰጣችኋል። የእናንተ ያልሆነን ቻናል የኔ ነው ብላችሁ ለማጭበርበር እንዳትሞክሩ ማለት ነው። የሚሰጣችሁን ኮድ ወስዳችሁ በቻናላችሁ ባዮ ላይ አስቀምጣችሁ መታችሁ ቬሪፋይ ናው ትላላችሁ። በዚህ ዙሪያም ራሱን የቻለ ቪዲዮ የምትፈልጉ ከሆነ እንዴት የሶሻል ሚዲያ አካውንት እንደምትሸጡ እሰራላችኋለሁ። የሰራችሁበትን ብር የምትቀበሉበትን አካውንት ለማስገባት እዚህ ባንክ በሚለው ትገቡና ከላይ ስማችሁን ታስገባላችሁ። ከዛ የምትቀበሉበትን ባንክ ኦር ቴሌብር ከሆነም ዋሌት ከሆነም እሱን እዚህ ጋር ትመርጡና ለምሳሌ እኔ ቴሌብር መረጥኩ። ከዛ ከስር ስልክ ቁጥሬን አስገባለሁ ማለት ነው። ባንክ ከመረጥኩ ግን የባንክ አካውንት ነምበሬን ነው እዚች ጋር ማስገባው። ሴቭ ቼንጅ ስላለው ሰክሰስ ብሎ ከዛ በኋላ ቬሪፊኬሽን ፔንዲንግ ይላል። የእናንተ መሆኑን ቬሪፋይ ለማድረግ ነው። እሱን እነሱ ቬሪፋይ አድርገው ሲጨርሱ ኖቲፋይ ያደርጓችኋል። የሰራችሁትን ብር ለማውጣት ከፈለጋችሁ ደግሞ ዋሌት በሚለው ኦፕሽን ነው የምትገቡት። ስትገቡ ግን አንድ ነገር ይጠይቃችኋል። እዚህ በቀኝ በኩል እንደምትመለከቱት አካውንት ሴኩሪቲ ብሎ ቱ ስቴፕ ቬሪፊኬሽን ወይም ደግሞ ቱ ፋክተር አውተንቲኬሽን አክቲቬት እንድታደርጉ ይጠይቃችኋል። ይህንን አክቲቬት የምታደርጉት እንዴት ነው? በስልካችሁ ላይ ከዚህ በፊት ተጠቅማችሁት ከሆነ አላወኩም፣ ጉግል አውተንቲኬተር የሚባለውን አፕ ከፕሌይ ስቶር ኦር ከአፕ ስቶር ብቻ ታውርዳላችሁ። ከዛ በኋላ አሁን ባስመዘገባችሁበት በዚህ ኢሜይል ሎጊን ትላላችሁ። ከዛ እቺን ከስር የምትታየውን የአድ ምልክት ትነኩና አድ የምታደርጉበትን ሁለት ኦፕሽን ያመጣላችኋል። ኪወርድ አለ፣ እንደገና ደግሞ ስካን አለ። ኪወርድ ከፈለጋችሁ እዚህ ከስር የሚሰጣችሁን ኪወርድ ወስዳችሁ ታስገባላችሁ። ስካን ማድረግ ከፈለጋችሁ ደግሞ ስካን በሚለው አድርጋችሁ እዚህ ጋር የሰጣችሁን ኪዋር ኮድ ስካን ስታደርጉ የቡና የሚል በቅንፍ ደግሞ የቡና ላይ ያላችሁን የእናንተን ፕሮፋይል ኔም አስቀምጦ ልክ እንደዚህ ለይቶ ቁጥር ይሰጣችኋል። ያ ቁጥር በየ30 ሰከንድ ይሁን አይ ቲንክ በየ1 ደቂቃው የሚቀያየር ነውና እሱን ቁጥር እዚህ ጋር አስገብታችሁ አክቲቬት ቱ ኤፍኤ የሚለውን ትነካላችሁ። ኮዱን በትክክል ካስገባችሁ ልክ እንደዚህ አክቲቬትድ ይሆናል። ይህ ማያድስ የሚለው ማስታወቂያዎችን የምታሰሩበት ነው። ለማሰራት ከፈለጋችሁ እዚህ ጋር ክሬት ዩር ፈርስት አድ ወይም ደግሞ ሌላ አድ አሰርታችሁ ከሆነ ከላይ ኒው አድ የሚለውን ትነካላችሁ። እሱን ስትነኩ ይኸው ካምፔን ኔም፣ የተለያዩ ነገሮችን ዴይሊ በጀታችሁን፣ እንደገና ምን አይነት ኦብጀክቲቭ እንዳለው ማለትም አሁን የምትፈጥሩት ካምፔን ምን አይነት ኦብጀክቲቭ ነው ያለው፣ ምን አይነት አላማ ነው ያለው፣ አዌርነስ ነው፣ ኢንጌጅመንት ነው፣ ምን ማድረግ ነው የፈለጋችሁ የሚለውን ሄድላይን፣ እነዚህን ነገሮችን በሌላ ቪዲዮ በሰፊ እየሰራን እናያለን። አሁን ሃይላይቱን ላሳያችሁ ብዬ ነው። ሪፈራል ፕሮግራምም አላቸው 50% ኮሚሽን የምታገኙበት ሪፈር ካደረጋችሁት ሰው ማለት ነው። የሶሻል ሚዲያ አካውንቶችን መግዛት ከፈለጋችሁ ደግሞ እንደነ ቲክታክ፣ ዩቲዩብ ቅድም የመሸጡን ነበር ያሳየዋችሁ። እዚህ ጋር መግዛት ከፈለጋችሁ ደግሞ በቀኝ በኩል የምትገኘዋን እቺን 3 ሰረዝ ትነኩና ይህን ሾፕ የሚለውን ስትነኩ ከስር ባይ ኦር ሴል ሶሻል ሚዲያ አካውንትስ የሚል አለ። እሱን ነክታችሁ ገብታችሁ ስክሮል በማድረግ የተለያዩ ለመሸጥ የተቀመጡ የሶሻል ሚዲያ አካውንቶችን ከነ ፕራይሳቸው ከነ ዋጋቸው ማግኘት ትችላላችሁ። እዚህ ጋር ፊልተር ለማድረግ ከፈለጋችሁ ደግሞ ለምሳሌ አካውንት እናንተ የፈለጋችሁት የዩቲዩብ ብቻ ከሆነ የቲክታክ፣ የፌስቡክ እናንተ የፈለጋችሁትን የቲክታክ ብቻ ከፈለጋችሁ ቲክታክ የሚለውን ይህንን ትነካላችሁ። እዚህ ግን ቀድሞ የሚያመጣላችሁ ኦል ፕላትፎርምስ ነው፣ ማለትም ሁሉንም ነው የሚዘረዝርላችሁ ያለውን። እናንተ ስፔሲፋይ ማድረግ ከፈለጋችሁ፣ ካታጎሪውን መለየት ከፈለጋችሁ፣ ሞኔታይዜሽንን መለየት ከፈለጋችሁ ልክ እንደዚህ እየቀያየራችሁ አፕላይ ያላችሁ ማየትና መግዛት ትችላላችሁ። እንዴት መሸጥና መግዛት እንዳለባችሁ የምትፈልጉም ከሆነ ስቴፕ ባይ ስቴፕ በሌላ ቪዲዮ እናያለን። አሁን ያሳየዋችሁ ሃይላይቱን ነው። ማንኛውም አይነት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ቪዲዮውን ከወደዳችሁ ላይክ እና ሼር፣ ልክ እንደዚህ አይነት ደግሞ ጠቃሚ ቪዲዮዎች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቴክኖሎጂ ኢትዮጵያ